የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ የእያንዳንዳችን ደም መፍሰስ አለበት የቤተክርስቲያን ደም ማለት እኮ ይሄ ነው የቤተክርስቲያን ስቃይ ማለት እኮ ይሄ ነው የቤተክርስቲያን ህመም ማለት እኮ ይሄ ነው ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋርድ በዚህ ዘመን ዝቅ ያላ በዚህ ዘመን ሌላ ነገር መተው በእግዚአብሔር ፊት መዋረድ ዛሬ ነው እግዚአብሔር እንዲደርስልን ለምነናው እንዲሰማን እንዲህ ነው ስለዚህ ነገር ጾም መቼ ነው እሺ ምህላም እንዲዝ መቼ ነው እሺ በኃይለኛው በእግዚአብሔር ፊት ምናልቅስ እንደባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን እንደዛ አይነት ጉዳይ ሲፈጸም ነው መቼ ነው ምን ደነግጠው መቼ ነው ምናልቅስ መቼ ነው ደም እንዲቆም መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት መቼ ነው ምንዋረደው እግዚአብሔር እንደዚህ ካልሆነ አይቀበልን አሁንም ያስፈልገን ይሄ ሳንዋረድ አንሰማም እግዚአብሔር ቃላችንን እንዲሰማ እንፈልጋለን በቃ እንዲለን እንፈልጋለን አሁን ራሳችንን በቃ ነው ይበቃል ዝላይ ይበቃል ኃጢአት ይበቃል ክፉ መንገድ ይበቃል የስካሁኑ ጎዳናዬ እግዚአብሔር እንዲሰማ ቃሌ በእግዚአብሔር ፊት እንዲሰማ ከኃጢአት ጋር ልቆራረጣ እሱ ነው የሚያስፈልገው አሁን እናልቅስ አሁን የምር ንጹህ አሁን የምር ምህላ እናድርስ አሁን አመድ ላይ እንነስንስ አሁን እናልቅስ